ብለሽ እማ ስለ ቃል ኪዳንሽ ብለሽ ማሪኝ። ቀኑ 16 ኪዳነ ምሕረት ነው። ከሰፈር ወደ ስራ ልትወስደን የጫነችው መኪና አልሞላ ብሎ ቆመናል። እኔ ደግሞ የስራ ሰዓቴ ረፍዶብኝ አስሬ ስልኬን እያወጣው ሰዓቴን እያየው እየተቁነጠነቁ ሳለ ነበር በስሱ በተከፈተው መስኮት በኩል የሚያምር ለስላሳ ቀጭኔ ሴት ድምፅ አባኮ በኪዳነ ምሕረት አባ ለቁርስ ያለችን ስጠኝ፣ ርቦኛል እኮ ኪዳነ ምሕረትን ይሄኝ እስቲ በኪዳነ ምሕረት የማርያም ነፍሰ ጡር እኮ ነኝ። አላሳዝንህም? መሀሏ ሲደራረብብኝ አስደንግጦኝ ዞር ያየዋት ልጅ እግር ናት። በዛ ላይ እርግዝናዋ ከመግፋቱ የተነሳ ሆዷ የለበሰችውን ሺቲ ወጥሮታል። እለዋ ላይ ጥቁር ነጠብጣብ ሻርባ ሸርጣበት ቅንድቧን ከፍ አድርጋ ፊቷን አጨራምታ ስትለምን አንጀት ትበላለች። እኔ ደግሞ ኪሴ ውስጥ የያዝኳት ለቀን ባጀት የምትሆነ 150 ብር ብቻ ናት። ታክሲ መመላለሻ 50 ብር፣ ምሳ ደግሞ 100 ብር፣ እንደውም 10 ብር ትጎለኝ ነበር። ነገር ግን የዚች ምስኪን ሴት ልመና ሰምቼ ኪዳነ ምሕረትን ጠርታብኝ እምቢ ማለቱ ቢከብደኝ 100 ብሬን ሰጧትና ታክሲዋ ሞልታ እበሳለች። ያው ሳንቲም ስላልነበረኝ ምሳ ላይ ጮርናቄን በሻይ በልቼ ረሃብ እያንቆራጠጠኝ ነው አልኩት። ሰዓቴ ደርሶ ታክሲ ይዤ ወደ ሰፈር እየተመለስኩ ግን ቅድም ያቺን ሴት ያገኘኋት ቦታ ላይ ትርምስና ግርግር አይሎ አየሁኝ። ነገሩ ግድ ባይሰጠኝም የተሰበሰቡትን ሰዎች በሀሳብ ነጉጄ እያጤንኩ ሳለሁ ጠዋት ያየኋት ያቺ ሴት ያሸረጠቻት ቀይ ሻርፕ ከብዙ እግሮች መሀል ብቅ ብላ አየኋትና ካሰመጠኝ ሀሳብ ብንን አልኩ። ሰውነቴን እንደ መንዘር እያደረገኝ ነው ከታክሲ ወርጄ ቦታው ድረስ የሄድኩት። አእምሮዬ ያሰበው ሁሉ ቅዠት እንዲሆን በውስጤ እየጸለይኩ ትርምሱ ወዳለበት ቀረብ ብል የጠረጠርኩት ነገር ግን መሆኑ አልቀረም ነበር። ያቺ ሴት መኪና ገጭቷት ነው አሉ። መሬት ላይ ተዘርራለች። ነገሩ ይዘገንናል። ከሱ በላይ ደግሞ ጠዋት ላይ ሆዷ ትልቅ የነበረችው ሴት ሆዷ ላይ ምንም እርግዝና አለመኖሩን ሳይ የረገጥኳት መሬት ትከዳኝ ጀመር። ይሄኔ ደግሞ ለማመን የሚከብድ ተአምር የሚመስል ነገር አይኔ ያየ። ያቺ ሴት እርጉዝ የሚያስመስላትን ጨርቅ ሆዷ ላይ ለጥፋ ትለምን እንጂ እውነተኛ እርጉዝ አለመሆኗን ከጎኗ የወደቀውን የተጠቀለለ ጨርቅ አይቼ ነፍስና ስጋዬ እስክትላቀቅ ብርግግ አልኩ። እምዬ እባክሽ ማሪኝ፣ ቢርባኝ ነው ለልጄ ማጎርሳት ዋጣ ነው። ጉዱሌን ታውቂዋለሽ። የእንጦጦ እባክሽ ታረቂኝ። ስለ ልጅሽ ለልጄ ብለሽ እማ ስለ ቃል ኪዳንሽ ብለሽ ማሪኝ። ተገይታ የተኛችው ሴት እያቃሰተች ጮኻለች። ሰዎች ቢከቧት ሊረዷት ቢረባረቡ ግድ የሰጣት አትመስልም። ብቻ ግን ደም ባጠመቀው እጇ የኪዳነ ምሕረትን ስዕል ይዛ ታነባለች። እናቴ አትቀየሚኝ። ከትምህርት ስትመጣ ልጄን ምን አበላታለሁ ብዬ ነው በስምሽ እያሳዘንኩሽ ዋሸሁብሽ በለተቀነሽ። እናቴ ማሪ ልመኗና ሀዘኗን እያየሁ የጠዋቷ አኳኋኗ ታውሰኝ ከምታለቅሰው ምስኪን ጋር እንባ ይተናነቀኝ ጀመር። ኪዳነ ምሕረት ግን አልተወቻትም። አደጋው ለክፉ የሚሰጣት አይደለም። ይሄንን ሁሉ ያመጣው ግን የእኛ ልበ ደንዳናነት፣ መስጠት መሰሰታችን፣ እጃችን መታጠፉ እንደሆነ ሳስብ ዘገነነኝ። እቺ ሴት ልጇን ለማብላት መንገድ ከመውደቋ በዘለለ ሌላ ማሳዘኛ መንገድ አስፈልጓት ቢሆንስ አላውቅም። እሷ ግን ከጤናዋ በላይ ጠዋት ያሳዘነቻትን የድንግልን ይቅርታ ለማግኘት ነበረ ያው ሁሉ የመረረ ለቅሷ። ነገሩን ሳስተውል ዛሬ ማርያምን የምትለው መሐላ አፋችን ላይ ቀላብን። ለእውነቱም ለውሸቱም፣ ለቀልዱም ለቁም ነገሩም፣ ለስድቡም ለገበያውም እየተወሻሸን የእግዚአብሔርን ስም እየጠራን መዋሸታችን የበዛ ይመስለኛል። ሰውን የውሸት ምሎ ማሳመን እግዚአብሔርን የእውነት ምሎ መካድ እንደሆነ እንደ ቀላል የምንጠቀምባት መሐላ ከባድ መቅሰፍት ይዛብን እንደምትመጣም አልተረዳንም። እኔስ ስንቴ ማርያምን ብዬ ዋሽቼ ይሆን? ስንቴ ምዬባት ቀጥፌ ይሆን? ስንቴ በስሟ አጭበርብሬ ይሆን? ለውሸት ምሎ ከማግኘት ለእውነት ምሎ ማጣት ይሻላል።